ከቤተ ክርስቲያን አፈር በእምነት ዘግኖ ለተቀባው ሁሉ ከህመሙ የሚድንበት መድኃኒት ይሁነው። በበዓልህ ቀን በቤተ ክርስቲያንህ ቆሞ የጸለየውን ጸሎቱንና ልመናውን ፈጥኜ ሰማዋለሁ። ስምህን የጠራውን መታሰቢያህን ያደረገውን እስከ 15 ትውልድ ድረስ እምርልሃለሁ። ቤተ ክርስቲያን በስምህ ያነጸውን እኔ በሰማያት 12 የብርሃን አዳራሾችን አዘጋጅለታለሁ። በቤተ ክርስቲያንህ የተቀበረውን እምርልሃለሁ ሲል ጌታችን ታላቅ ቃል ኪዳንን የሰጠው ሊቀ ዲያቆናቱ ቀዳሜ ሰማዕት ቅዱስ እስጢፋኖስ ወር በገባ በ17 የመታሰቢያ በዓሉ ነው። እስጢፋኖስ ማለት አክሊል ማለት ሲሆን ሁለተኛ ስሙ አስተፓሮስ ይባላል። ቅዱሳን ሐዋርያት መንፈስ ቅዱስ የመላበት ጥበብና ዕውቀት የተገለጸለት መሆኑን አይተው በሰባቱ ዲያቆናት ላይ አለቃ አድርገው በጥቅምት 17 ቀን ሾመውታል። ድንቅ ተአምራትን እያደረገ የጌታችንን ወንጌለ መንግስት ሲያስተምር በተወለደባት በጥር 1 ቀን አይሁድ በድንጋይ ወግረውት ሰማዕትነቱን ፈጽሟል። የተወገረበትም ድንጋይ ከመብዛቱ የተነሳ ለሰባት አብያተ ክርስቲያናት ሕንጻ መስሪያ ሆኗል። በዘመነ ሐዲስ በጌታችን ካመኑ ከክርስቲያን ወገኖች የመጀመሪያው ሰማዕትም እርሱ ስለሆነ ቀዳሜ ሰማዕት ብለን እንጠራዋለን። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቱ ጸሎት ይማረን ይቆየን።